የሚወድሽን ወንድ በምንድን ነው የምታውቂው? አንተ ብትሆን የሆነች ሴት እንደምትወድ በምንድን ነው የምታውቀው? እንደምትወድ ብቻ አይደለም አንተን ብቻ እንደምትወድ በምንድን ነው የምታውቀው? ምክንያቱም በዚህ ዘመን ያሉ ሴቶችም ወንዶችም አንተን እንደወደዱ ሌላ ሰው ጎን ለጎን መውደድ ይችላል። ቢዝነስ እንደዚህ ማካሄድ አይችልም ሰው። ይሄ ቢዝነስን ይሄንን አብሮ ማስኬድ አይችልም። ቺቲንግ ግን በቃ እዚህ ጋር አንዱን አብሮ ማስኬድ ይችላል። እንደ ሌባ ስልክ እየደበቀ አንዱን በሆነ ነገር አንዱን ኮምፒውተር ላይ አንዱን ላይ እያደረገ በቃ በኮምፒውተር ቢሮ ገብታ ቀጠሮ ቢሮ አይመጣም ብላ እኮ ነው። ቢሮ ያሉ ሰዎች ግን ፎቶ አንስተው ልከውለት ያውቃል። የሚወዱ ሰዎች አንተን ብቻ እንደወደዱ በምን ታውቃለህ? የሚወዱሽ ሰዎች አንቺን ብቻ እንደወደዱ በምን ታውቂያለሽ? ወይ ደግሞ የሆነ ወንድ እየወደደሽ እንደሆነ ወይ ደግሞ የእውነት እንደሚወድሽ በምን ታውቂያለሽ? አንዳንድ ጊዜ መወደዳችንን ማወቅ እንፈልጋለን ወይ ደግሞ መወደዳችንን የምናውቅባቸው መንገዶችን አናውቃቸውም። አንድ ሴት አንድ ወንድን ከወደደች የምታሳያቸው ነገሮች አሉ። ኖርማል ሞዴል አይደለም። በቃ እሱ ብቻ ነው ያለኝ ብላ ከሱ ጋር ብቻ ስትሆን የምታሳየው ነገር በቃ ከሱ ጋር እሱን አግብታ ከሱ ጋር መሞት እንደምትፈልግ ከሱ ጋር እስከ ለተሞቷ መኖር እንደምትፈልግ ከሱ ጋር እስከ ለተሞቱ መኖር እንደሚፈልግ የሚያሳዩ በጣም ብዙ ማሳዮች። ሌላው ከዛ በላይ እንደዚህ አይነት ሰዎችን በይበልጥ የምታውቁባቸው ከእናንተ ጋር የትዳር ህይወት ያስባል። ነገም ብታገባት ፈቃደኛ ናት፣ ነገም ብታገቢ ፈቃደኛ ነው። የእውነት ከልቡ የሚወድሽ ወንድ ነገም ብታገቢ ፈቃደኛ ነው፣ ነገም ብታገባት ፈቃደኛ ነው። ሐሳቧ ግልጽ ነው፣ ንግግሯ ግልጽ ነው፣ መንፈሷ ግልጽ ነው። ውሸትም የለባትም። ለምን የምታገባክ ሴት ነክ ለአንተ 100% አንተ ጋር የሆነ ነገር አለ። ከዛ የተነሳ የምትዋሽ ምንም ነገር የለም። ሰዎች የሚዋሹት አንተ ላይ 100% እርግጠኛ ካሉ ይወዱሃል፣ ግን በደንብ ልባቸው ሙሉ አይደለም። ትወድሃለች፣ በአንተ ልቧ 100% ሙሉ አይደለም። ከዛ የተነሳ መውደዱ እንዳለ ፍቅሩ እንዳለ ሆኖ አንተ ላይ ግን 50-50 ሆኖ አለመተማመን፣ እርግጠኛ አለመሆን ነገር አለ። አንቺ ላይ እርግጠኛ አለመሆን፣ አለመተማመን 100% ተረጋግቶ አንቺ ላይ ቁጭ አለ ማለት ነው። ከዛ የተነሳ እንጋባ ብለሽ ብትዩ ያመነታል። ሄድ ሊል ይችላል፣ መለስ ሊል ይችላል። ሄድም መለስም ወጣም ገባም እንዲል ግን የምታደርጊው አንቺ ነሽ። አንዳንድ ጊዜ ሰዎችን የማይሆን ነገር የምናስለምዳቸው ነው። ሴት ልጅ ከታች ጀምሮ ቀጥ መታረጋተው ከታች ጀምሮ የምታበላሻት ማለት ካበላሻት አንድ ጊዜ ታች ላይ በታሪክ መቼም ቢሆን ተስተካክላ ቀጣት። አንድ ጊዜ የሆነ ቦታ ላይ ካበላሸሽው የሆነ ከዛ በኋላ ከፍ ብሎ መቼም ቢሆን ቀጣይ ምናልባት የማለት እድሉ 50-50 ነው። ዞሮ የሚወዳችሁ ሰው ሐሳቡ ከእናንተ ጋር ነው፣ ስሜቱ ከእናንተ ጋር ነው፣ ሐሳቡ ከእናንተ ጋር ነው፣ ስልኩ ከእናንተ ጋር ነው፣ መደወሉ ከእናንተ ጋር ነው፣ ስሜቱ የማግባት ነገሩ፣ ልጅ መውለድ ነገሩ፣ ገንዘቡ፣ ብዙ ነገሩ ከእናንተ ጋር ነው። እናንተን የሚዋሽ ምንም ነገር የለም። 24 ሰዓት ትኩረት ሰጥቶ በቃ ያለኝ አንድ ነገር ነው ብሎ አንቺን ነው የሚከታተለው። ያለኝ አንድ ነገር ነው ብሎ አንተ ነው የምትከታተለው። ሐሳቧ ብዙ ቦታ የሆነች አንተ ላይ እርግጠኛ አይደለችም። ብትመጣም ጉዳዩ አይደለም፣ ባትመጣም ጉዳዩ አይደለም። ባታጣ ደስ ይላታል፣ ትወድሃለች 100% ግን ይሄ ልብ የሚነቀንቀው ፍቅር ግን ውስጥ 100% ግን ልቡን የሚያነቃንቀው ከዛ የተነሳ ይሄዳል። ከዛ ሲቆጮ ደግሞ ይመጣል። ትሄዳለች። ከዛ ደግሞ የጊልቲነት ስሜት ሲሰማት አንተን የበደለች ወይ ደግሞ ግፍ ሰርቼ ይመታሉ ብላ ስታስብ አንተን ወዳ ሳይሆን ስለ ጊልቲነቱ ትመጣለች። ጸጸት፣ እንደዚህ አድርጌው፣ እንደዚህ አድርጎኝ፣ እንዲያርገውልኝ፣ እንዲያርጊያት ወይ ደግሞ የሆነ የጸጸት ስሜት፣ ያንን የጸጸት ስሜት በቃ የአይምሮ ወቀሳውን ለመሸፈን አንተ ጋር ይመጣል ወይ ደግሞ እሱ ጋር ትመጣል። የእውነት ፈልገው አይደለም ለጊልቲነት። በዛው መጠን ደግሞ እነዚህ እናንተን የማይወዷችሁ ሰዎች ምክንያት ያበዛሉ። በዚህ ስትላቸው በዚህ ይላሉ፣ በዚህ ስትላቸው በዚህ ይላሉ። ከእናንተ ጋር ላለመሆን ምክንያት ያበዛሉ። ምክንያትም ያበዙ፣ ውሸትም ያበዙ፣ ጊዜ የማይሰጡ፣ ትኩረት የማይሰጡ፣ ሐሳባቸውን ከእናንተ ጋር የማያደርጉ ሰዎች 100% እናንተን የመፈለግ እድላቸው በጣም አነሰ። ከዛ የተነሳ በተለይ ሴት ከሆንሽ 5 ዓመት 6 ዓመት 7 ዓመት ካባከንሽ በኋላ ብንን ስትይ 39 እንዳትሞይ፣ ብንን ስትይ 35፣ ብንን ስትይ 30 እንዳትሆኚ እንደማይፈልጋት ወይ ደግሞ ኢንዳይሬክትም ቢሆን ሰው ዳይሬክት አያሳያችሁ። እኛ ችግሩ ነው አፍ አውጥቶ አትወደኝም ነግሯታል እኮ በተግባር በምን እንደማይወዳት ነግረዋለች እኮ እንደማትፈልገው በዚህ ነግረዋለች። ግን አስታውሳለሁ የዛሬ 10 ምናምን ዓመት እስኪ ንገሪኝ የእውነት አትፈልገኝም? ከዛ በኋላ ማይልኛል ማለቻው። ከዛ በኋላ የሆነ ውስጤ ቁርጥ ያለ ነገር ከዛ በኋላ ድጋሜ ወደ ኋላ ሄደህ ታውቃለህ? አስበህ ታውቃለህ? ትዝም ብሎኛል። የረጅም ዓመት ዋጋ የከፈልክበት ነገር ነው። በጣም ነው የምትረበሸው፣ በጣም ነው የምትታመመው ምናምን። ግን ሰውየው አልፈልግም በቃኝ ካለ ከዛ በኋላ ምን ማድረግ ትችላለህ? አልፈልግህም ያለን ሰው ደግሞ አንተን እፈልግሃለሁ ብለህ ማለት ከዛ በላይ ሰውየው እንዲወጋክ ያደርጋል። ለምን እየጠላ ነው ከአንተ ጋር ቢኖሩ። እኔ የእውነት የማይወዷቸው ሰዎች ኦኬ ቴክ ዩ ብለህ ሸኛቸው። ለምን አይፈልጉህም? የማይፈልጉህን ሰዎች አንተ ጋር እንዲቀሩ ወይ ደግሞ የማይፈልግሽ ወንድ አንቺ ጋር እንዲቀር ማድረግ ራስን በስቃይ መውጋት ነው። በቃ ስቃይ ነው። ሰዎቹ ስለማይፈልጉ ደስተኛ ነው። በዛ ላይ ደግሞ አለመፈለግ እንዴት ነው የሚያምኑ? የሆነ ሰው ሳትፈልገኝ በቃ በግድ እያለች ከኔ ጋር ስትኖር ታየኝ እኮ ምን ያህል ስሜት እንደሚጎዳ። ትዳር ከሆነ በቃ መስመር እስኪ ድረስ ብለህ ትታገላለህ። ሪሌሽን ከሆነ ግን ትታገላለህ። አልፈልግህም ካለች የማትፈልግህን ሴት አታግባ። የማትፈልግህን ሴት ራስህን መጉዳት ነው፣ እሷን መጉዳት። የማይፈልግሽን ሰው በቃ በግድና ከኔ ጋር በቃ ትሆነኛለህ እንዴ እየማለ እየተገዘተ እየነገራት እንኳን ነው በቃ እኔ ትሆነኛለህ እንዲህ ነው ምናምን። ለአንቺ ስል ከአንቺ ጋር ቢኖርስ ለሱ ሲል ምን ይሁን? ለአንተ ስትል ከአንተ ጋር ከሆነች ለእሷ ስትል ምን ትሁን? ስሜቴ ሙሉ አይደለም? ከአንተ የተሻለ ወድጃለሁ፣ ከአንቺ የተሻለ ወድጃለሁ። በቃ ሴት ህይወት ምርጫ ነው። መጽሐፍ ቅዱስ እሳትና ውሃ ቀርቤልሃለሁ ወደ ፈለግከው እጅህን ስደድ ነው። እኔን ከመረጠች እኔን ጋር፣ እኔን ካልመረጠች ከዛ ጋር ችግር የለም። እኔ ደግሞ የሆነ ማንነት አለኝ ብለህ አስብ። እኔ ደግሞ የሆነ ማንነት አለኝ ብለሽ አስብ። የሆነ የሚወደድ ካራክተር አለኝ። የትም ብሆን ተፈላጊ ነኝ።
ብለሽ አስቢ። በቃ እነሱ ሲጥሉ እንዳሮጌ ቁና በቃ ምድር ላይ የማትፈለጊ እንደዛ የሚሰማሽ ሆነ ነው። አንዳንድ ጊዜ እናንተን አንፈልግም ያሉ ሰዎችን አታስጨንቋቸው። በቃ አይፈልጉም። ዳይራይት አንተን የማትፈልግን ሴት በቃ ትፈልገኛለሽ፣ ከአንቺ ጋር ካልሆንኩ ትፈልገኛለህ፣ ከአንተ ጋር ኖ በቃ አይፈልጉም። እነሱን ተውና ከዛ በኋላ ቀጣይ ትኩረት ማድረግ ያለብለው ነገ ደግሞ እጅህን ስመው የሚያገቡ ሰዎች ይመጣሉ። የማይፈልጋችሁ ሰዎች አጠገባችሁ ካለ ከማይፈልጋችሁ ሰዎች ራቁ። አለመፈለጋቸውን በምን ያሳያሉ? ትኩረት ባለመስጠት፣ በውሸት ከዛ በተረፈ ኮንፊውዝ በመሆን ጊዜ ባለመስጠት፣ ጋብቻ ስትሏቸው በማመታት ህጋዊ ነገር እናድርግ ልክ ስትሏቸው እንትን በማለት ከእናንተ ጋር በኢኮኖሚ አንድ ባለመሆን በብዙ መንገድ እናንተን አለመፈለጋቸውን ያሳያሉ። ወንድም ይሁን ሴትም ትሁን እነዚህ የማይሆኑ ከሆነ እነሱን ተውና በተለይ ሴት ከሆንሽ እድሜሽን አታባኪ። ከዛ በኋላ ቀጣይ ላይ ነፎከ የምትፈልግ ለአንተ ብላ የምትኖር ቤትህን ምን የምታደምቅ ሴት አለ። ትኩረትን አድርግና እዛኛው ላይ ግባ። ከዛ ታየዋለህ። ላይፍ ይሄ ያንተ ላይፍ ነው። አንተ ነህ መስመር የምታስይዝ። ሌላ ልዕልት ደግሞ እግዚአብሔር ይሰጣል። ምንም አዲስ ነገር የለም። እና ሴትም ከሆንሽ እንደዛውና